አትገፍትር ሆቴል ገብተህ ምግብ በልተህ ሲጨርስ እጅን የጠረክበትን ሶፍት እንደዚህ አድርገህ የበላህበት የተረፈ እንጀራ ትሪ ላይ አትወርውር አትጥገብ አትወርውር ረፍ በር ላይ ቁጭ ብለው የሚጠብቁ ድሆች አሉ ፍርፋሪውን ለመብላት ፌስታል የከፈቱ ምስኪኖች አሉ ካንተ የሚፈልጉት ሱፍ አይደለም ካንተ የሚፈልጉት ዶላር አይደለም ለልጆች የምታበላውን አይስክሬም ኬክ አይደለም ለልጆች ያነጠፍከውን 3-4 አይነት ምግብ አይደለም ከልጆች የተረፈውን ትርፍራፊ የሚጠይቅ አንድ ቁስለኛ ደጅ ላይ አለ ሶፍትን ጠራርገ እንጀራ ላይ አትወርውር ማንንም አይበላውም ብለህ ሰብስበሽ ቆሻሻ ገንዳ ውስጥ አትጣይ አትገፍትር ያለ አዛር እያንዳንዷ ቁስል ድምፅ አላት ያለ አዛር እያንዳንዷ ቃል ድምፅ አላት አለ አዛር ባንተ የስብከት ማጣፈጫ ቃል አይደለም አለ አዛር ፍርድ ነው አለ አዛር የሲኦል በር ነው አለ አዛር እያስጎተተ ይከታል አለ አዛር ሰው አለ አዛር ቁስለኛ አለ አዛር ድሃ አለ አዛር በር ላይ የወደቀ ምስኪን እንዳይመስልህ እግዚአብሔር የሚያዳላበት ሰው ነው እግዚአብሔር የሚያዳላበት ሰው በልብስ ሰው አትለካ ቀይ ስለለበስክ የሐር ሱት ስለለበስክ በየቀኑ ደስተኛ ስለሆንክ ገቢ ምንጭ ሰፊ ስለሆነ እና ለአዛር ቁስለኞች በደጅ ተኝተው ያሉ ድሃዎችን አትርገጣቸው ካንተ ይልቅ ውሻ ይሻላል ውሻ ለቁስለኛውና ለአዛር መምተኛው ራራ ለበሰበሰው ደምና መግል ለሚፈሰው ቁስል ምላሶቻቸውን ተጠቅመው ለማይክሮ ሰከንድም ቢሆን ጠርገው አሳረፉት ውሾች አንተ አለኝ የምትል ደግሞ አልዓዛርን እንቲ ያየት ይላል እንቲ እንጀራ ሳይጠይቅ ፍርፋሪ ለጠየቀ ትራፊ ለውሾች የምትሰጠውን ትራፊ ሲጠይቅ እንደዚህ ትገላምጣል በነገራችን ላይ አንድ ግለሰብን እንደዚህ ያመናጨቅ አይመስልም አንድ እግዚአብሔር መልክ አበላሽ የእግዚአብሔር መልክ ላይ ተፍታ አየህ አንተ ስስት አንተ አለመስጠት ምክንያት አንተ ጨካኝነት ሰው እንዳትገል ተጠንቀቅ ሰው እንዳትገል አልዓዛር እንዳትገል ተጠንቀቅ የብዙ ሰዎች መሞት ምክንያት እንዳትሆን ተጠንቀቅ አይምርህም እግዚአብሔር ትንሽ ብታጎርሰው አልዓዛር ህይወት ሊቀጥል ይችላል ውሃብ ሰጠው አልዓዛር ሊቀጥል ይችል ነበር ቤት ብታስገባው አልዓዛር ሊቀጥል ይችል ነበር በአንድ ሰው ምክንያት እንዳትጠየቅ ፍርፋሪ ከልክለህ ቁስሉን ተጠይፈ ፍርፋሪ ከልክለሽ ሰው እንዳትገሊ ተጠንቀቂ ጨርቅሽ ከልክለሽ የሰው ህይወት ባንቺ እንዳይጠፋ ተጠንቀቂ ለማናገር ተጠይፈህ የሰው ህይወት እንዳታበላሽ ብዙ ሰዎች በእኔ ንግግር ተስፋቸው ሊለመልም እንደሚችል እያወቁ ትቢት ካጫወተኝ የዛ ሰው ደም እግዚአብሔር ይጠይቀኛል እርግጠኛ ሆኜ የምነግራችሁ የሀገር አገልጋዮች ትጠየቃላችሁ በደንብ ትጠየቃላችሁ ማን አንተ ሰው የምትጠየፍ አንተ ማን ዛሬ በክርስቶስ ኢየሱስ መዳን ሆኖልህ ጸጋ ሲሰጥ በሰዎች ላይ
መድረክ አግኝተ ህዝብ ሲሰጥ የአንዲትን ምስኪን ጀርባ ረግጠ ማለፍ አማረ እንዳይነኩኝ ብለ ጋርድ ቀጠርክ መሬት እንዳይነካይ ብለ ምንጣፍ አስነጠፍክ የያንዳንዷ ድሃ ቁስልና ጥያቄ የፍርፋሬዋ እያንዳንዷ ለፍርድ አጠገብ ትቆማለች አጠገብ አልዓዛር አቤት በርታ ደክሞኛል አቅም የለኝ ሲያልፍ የለበሰው እባክህ ጌታ እባክህ ትንሽ ውሃ እባክህ ጌታ ትንሽ ውሃ ስጠኝ ውሃ ሂድ እባክህ አንተ ቆሻሻ ማንን ነው የምታናግረው ዞር በል እባክህ ልሞት ነው አንዲት ቁራሽ ስንቶቻችሁ እያቃሰታችሁ ለምናችኋል ስንቶቻችሁ ድምጻችሁን አሰምታችሁ ጠይቃችኋል ስንቶቻችሁ በኋላ ተብላችሁ ነገ ከነጎዲያ ስንቶቻችሁ ተብላችሁ ደውልልሃለሁ ለማናገር ራሱ አይ እንዴ ቢዚ ነኝ ስንቶቻችሁ ተገፍታችሁ አልዓዛር የሚታይ ቁስል ነው የናንተ የማይታይ ህመም ተሸክማችሁ ሰው ደጅ የጠናችሁ ስንት ናችሁ በሰው በር ሄዳችሁ የተቀመጣችሁ ስንት ናችሁ በወንድሞቻችሁ ባጎቶቻችሁ አልፋችሁ በጓደኞቻችሁ በር ላይ የተቀመጣችሁ ትንሽ ፍርፋሪ የጠየቃችሁ ስንት ናችሁ ፍርፋሪ የጠየቃችሁ ስንት ናችሁ ግን መልስ ያጣችሁ በሞትና በሕይወት መካከል አንድ እርምጃ የቀራችሁ ስንት ናችሁ መጽሐፉ ሲነግረን አልዓዛር ሞተ ምን ሆነ ሞተ በእውነት አዎ ስትሞት ቀባሪዎች ሺህ ናቸው ታመህና ወድቀህ ግን ጠያቂ አንድ ነው ስትሞት የአገር ሰው ምን ታደርግልኛለህ ሞቼ ተቸግረህ እኮ አይረዳ ታመህ እኮ አይረዳ ቁስለህ እኮ ማሳከሚያ አይሰጥም አልዓዛር ሞተ ይላል አለቀ አልዓዛር ከሞተ ከቀናት ከጊዜያት በኋላ ባለጸጋው ሞተ ከዛ ይላል አልዓዛር ሞተ ነው የሚለው ተቀበረ የሚል አይነገርም የዛኛው ግን ባለጸጋው ሞተ ይልና ከዛ ተቀበረ ይላል አልዓዛር ደግሞ ሞተ እንጂ ተቀበረ የሚል ያለ የቁስለኛው የአልዓዛር መጨረሻ የባለጸጋው ቀይ ሐር ለብሶ በቀን ለሚደሰተው መጨረሻ የሁለቱ መጨረሻ አንደኛው አልዓዛር ለመነሳት እየፈለገ ለመፈወስ እየፈለገ ለመዳን እየፈለገ በረሃብና በችግር ምክንያት ብቻ ያንቀላፋ የሞተ የመጨረሻ ጫፉ አልዓዛር አብርሃም እቅፍ የሚባል መንደር የአብርሃም ከተማ የሚባል የአብርሃም ሰፈር የሚባል የእግዚአብሔር መጠሪያ የሆነ አብርሃም ከእምነት አባቶች የተባለው አብርሃም እቅፍ ውስጥ አልዓዛር ገብቷል ባልዓዛር ባሻገር ደግሞ ወይም ደግሞ በአብርሃም ባሻገር ሲኦል የሚባል ሰዎችን የሚያቃጥል የሚያነድ የሚያጠፋ እዛ መንደር በምድር ባለጸጋ የነበረው ባለጸጋ ሀብታም ገብቷል ልዩነት በምድር ያልተመቸው በሰማይ የአብርሃም እቅፍ ገባ በምድር የተመቸው ደግሞ በሰማይ ሲኦል ገባ በምድር ላይ ባላቸው ሀብት የተደሰቱ ሰዎች
ባላቸው ሀብት የተዝናኑ ሰዎች፣ ባላቸው ሀብት ሰዎችን የረገጡ ሰዎች፣ በምድር ላይ ባላቸው ሀብት ሰዎች ላይ በጣም ኤክስትሪም የሄዱ ሰዎች ጫፋቸው መጨረሻቸው ሲኦል ይባላል። ያላቸውን ብልጽግና ያልተጠቀሙበት ሰዎች መጨረሻቸው ሲኦል ይባላል። በምድር ላይ ያልተመቸው ቁስለኛ፣ ሐኪሞቹ ውሻ፣ ፍርፋሪ ለማኝ፣ ራፊ ጠያቂ፣ በሰው ደጅ የወደቀ ሰው ቀና አድርጎ ሊያየው የሚችል ማንም የሌለው ሰው መጨረሻው የአብርሃም እቅፍ። በሁለቱ መካከል የተፈጠረው ልዩነት በምድር ላይ ውሃ ውሃ ውሃ፣ ፍርፋሪ ፍርፋሪ ፍርፋሪ፣ ዳቦ 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 ብሎ ይጠይቅ የነበረ ሰው በጥጋብ በአብርሃም እቅፍ ተቀምጦ ወደዛ ሂድ ብሎ ጠግቦ አጋስቶ ኮካ ጠጥቶ ስቲክን ይዞ ጥርሱን ፍቆ መኪያቶ ጠጥቶ ጁስ ጠጥቶ ተዝናንቶ ብራንድ ልብስ ለብሶ ስማርት ዕቃ ይዞ ዘመናዊ መኪና ነድቶ በዘመናዊ ቤት በዘመናዊ ማቴሪያል ላይ ይዝናና የነበረው ሰው ደግሞ መጨረሻው ሲኦል ሆነና ውሃ 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 ብሎ መጠየቅ ጀመረ። ውሃ ውሃ ያለ ሲኦል ላይ የገባ የትናንት ባለጸጋ አልዓዛር አቤት እባክህ ለምላሴ ትንሽ ውሃ ተሰጠኝ ይሆንን? አልዓዛርም እንደዚህ አለ፣ አቤት ጌቶች እባክዎትን በእኔና በእርሶ መካከል በአንተና በእነሱ መካከል አንድ ገደል ይሰራል ዛሬ። እንካ በአንተና በእነዛ መካከል ዛሬ ገደል ይሰራል። ደግሞአለሁ፣ በአንተና በእነ እንትና መካከል ገደል ይሰራል።